ውድ ቤተሰቦች እንዴት ናችሁልኝ? አላችሁ? ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ አማን ነው አይደል? ዛሬ ሰፈሬን ላስጎበኛችሁ ወደድኩ ማለት ነውና እስቲ እዩት፣ ሰፈሩ ምን ይመስላል? ነገር ነው ያለው፣ ያሌለ ነገር የለም ማለት ነው። እና ገጠመኝ ልንገራችሁ ውዶቼ። ምን ሆነ መሰላችሁ? የሆነ ጊዜ ኦርደር አድርጌ ነበረ እና እውነት ለመናገር በጣም ጥንቃቄ ያስፈልጋችኋል። በተለይ ልክ እንደኔ አይነት ልጆች ማለት ነው፣ ማዳም ቤት ስራ የምትሰሩ ልጆች ካላችሁ በጣም ጥንቃቄ ማድረግ ግድ ነው። እና ምን ሆነ መሰላችሁ? ኦርደር አድርጌ ነበር እና እሱን ለመቀበል ልክ በሬን ስከፍት አንድ ድመት ነበረን ቤት ውስጥና ወጥቶ ሄዷል። አላየሁትም፣ እግዚአብሔር ምስክሬ ነው፣ አላየሁትም። እና ይሄን ጫካ እያያችሁት ነው፣ መቼስ እያያችሁት ነው። አያችሁት አይደል? በጣም ጥቅጥቅ ያለ ነው። በዛ ላይ ድመቱ ጥቁር ነው እና በጭራሽ ፈልጌው ላገኘው አልቻልኩም። ማለት ከሶስት ቀን በላይ ማለት ነው፣ ከ3 ቀን በላይ እና ምን ሆነ 3 ቀን እኔ ብቻ አይደለሁም የፈለኩት ማለት ነው። ቤተሰቦቼ በሙሉ ልጆቹ ሳይቀሩ ሴትዮዋ ሳትቀር ያልፈለገው ሰው የለም ነው የምላችሁ። በጭራሽ ሊገኝ አልቻለም። እና በዛን ሰዓት ግን እኔ ምን አይነት ጭንቅ ውስጥ እንደነበርኩ ልነግራችሁ አልችልም። እግዚአብሔርን ነው የምላችሁ። ይህን ቀልዴን አይደለም፣ ሲሪየስ ነው የምነግራችሁ። እና በዛ ላይ እኔ 1 አመት በላይ ሰርቻለሁ እዚህ ቤት ማለት ነው። እግዚአብሔር ምስክሬ ነው። ድመቱ ወጥቶ ርቆ አይሄድም ማለት ነው። እና በጭራሽ አልገመትኩም ነው የምላችሁ ይወጣል ብዬ። እነሱ በካሜራ ነው ያዩልኝ። ሆኖም ምን ሆነ መሰላችሁ? ሲሪየስ ሆነ ጉዳዩ ማለት ነው። እኔ እግዚአብሔር ምስክሬ ነው ድመት እንደዚህ እንትን አለው ብዬ አስቤ አላቅም በጭራሽ ማለት ነው። ከዛ ምን ሆነ ጨረሻ ላይ ምን ተፈጠረ? አፋልጉኝ ወረቀት ነው። ቀልድ ሊመስላችሁ ይችላል። እግዚአብሔርን ግን ቀልድ አይደለም እየነገርኳችሁ ያለሁት፣ እውነቴን ነው የምላችሁ። በጣም ጥንቃቄ አድርጉ፣ በጣም ማለት ነው ከምነግራችሁ በላይ በጣም ጥንቃቄ ማድረግ ይጠበቅባችኋል። አብሶ ድመት፣ ውሻ ምናምን ያለበት ቤት የምትሰሩ ልጆች ማለት ነው ጥንቃቄ አድርጉ እሺ። እና መጨረሻ ላይ አፋልጉኝ ወረቀት ነው የወጣው። እመቤቴን ነው የምላችሁ፣ አፋልጉኝ ወረቀት ወጣ። ከዛ የሚገርማችሁ ሪዋርዱላ ነበረው ማለት ነው። ብታምኑ ባታምኑ ሪዋርዱላ ነበረው። ከዛ በስንተኛ ቀኑ ተገኘ? በዛን ሰዓት መጨረሻ ላይ በአፋልጉኝ ተገኘ ማለት ነው። በአፋልጉኝ በመከራ ተገኘ እላችኋለሁ። ምን ልነግራችሁ ፈልጌ ነው በሰዓቱ፣ እውነቴን ነው የምላችሁ። በቃ አልተኛም ሁላ ነበረ። በጣም በፍርሃትም አለ አይደለ፣ የሰው ቤት ታውቁታላችሁ። በጣም ያስፈራ ነበረ ምናምን ነገር እና በጣም ጭንቀት ውስጥ ነበርኩኝ። ይሄ ሁሉ ከመፈጠሩ በፊት ግን ጥንቃቄ እናድርግ ነው የምላችሁ። ይሄን መልእክቴን ላስተላልፍ ብዬ ነው ውዶቼ። እና ደግሞ ድመቱን ማየት ከፈለጋችሁ አሳያችኋለሁ። የምሬን ነው የምላችሁ፣ አሳያችኋለሁ። በመቀጠል ደግሞ ይሄን ውብ ሰፈር መጎብኘት የሚፈልግ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ አስጎብኝም በሉኝ። እኔ አንድ በአንድ አስጎበኛችኋለሁ። እውነቴን ነው የምላችሁ። በጣም ነው የሚመስጠው። በጣም ሁሉንም ነገር አንድ በአንድ አሳያችኋለሁ፣ አስጎበኛችኋለሁ እላችኋለሁ ውዶቼ። ሰብስክራይብ ያላረጋችሁኝ አድርጉኝ፣ ቤተሰብኑን እላችኋለሁ። ከወደዳችሁስ ደግሞ ይሄን መልእክቴን ሼር፣ ላይክ አድርጉልኝ እላችኋለሁ። በጣም አመሰግናለሁ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።